ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች አሉ። እግዚአብሔር ይመስገን እኔ ደህና ነኝ። አረብ ሀገር አዲስ ለምትመጡ ልጆች ሁለት መልእክት አለኝ ዛሬ ለእናንተ። አንደኛ አረብ ሀገር ስትመጡ ልብስ ይዛችሁ መምጣት አለባችሁ። አረብ ሀገር ስትመጡ ቢሮሽ ወይም ደላላሽ ልብስ በሻንጣ ሞልተሽ አትምጪ ይሉሻሉ። አዎ ልክ ነው። ልብስ በሻንጣ ሞልተሽ ይዘሽ አትምጪ። 2 ቀን 3 ቀን የምትቀይሪው ልብስ ይዘሽ ነይ። ምክንያቱም አንዳንድ ቤት ነው ልክ እንደመጣሽው ልብስ የሚሰጡሽ። አንዳንድ ቤት ልክ እንደመጣሽው ልብስ ሊሰጡሽም ላይሰጡሽም ይችላሉ። እንደመጣሽም ጥሩ ቤት በቃ አንዳንድ ጥሩ ቤት ከደረሰሽ ልብስ ልክ እንደመጣሽው ወዲያውኑ ይሰጡሻሉ ላንቺ ማለት ነው። ስለዚህ አንቺ እኔ በራሴ ተሞክሮ ነው የምነግርሽ። እኔ በራሴ ላይ ደረሰብኝን። አዲስ ከሆናችሁ አረብ ሀገር ስትመጡ ልብስ ይዛችሁ ኑ። 2 ቀን 3 ቀን የምትቀይሪው ልብስ። ከዛ በመቀጠል ደግሞ የውስጥ ልብሶችን ሳሙና፣ ሻምፖ፣ የሴቶች መጸዳጃ እንደ ሞዴስ አይነት የሚያስፈልግሽን ነገር ይዘሽ መምጣት አለብሽ። ምክንያቱም እኔ ራሴ ነኝ ገዝቼ የምጠቀመው እኔ ራሴ ነኝ ገዝቼ የምጠቀመው እና እኔ ልክ እንደመጣሁት አይደለም ሴትዮዋ የሰጠችኝ። ያው እኔም ስመጣ ከሀገሬ ይዤ ነበር የመጣሁት። እኔ ስመጣ ከኢትዮጵያ ይዤ ነው የመጣሁት እና ስትመጡ ይዛችሁ ነው። እኔ ባላመጣ ኑሮ በጣም ይቸገር ነበር ወሬ ደርሶ እስክገዛ ድረስ። ሳሙና፣ ሻምፖ፣ ሞዴስ ምናምን ግዴታችሁ አይደለም መግዛት፣ በራሳችሁ ነው የምትገዙት። እሱንም አንዳንድ ጥሩ ቤት ሲደርሳችሁ ነው ወዲያውኑ ልብስ ስትመጡ የስራ ዩኒፎርም የሚሰጧችሁ። አንዳንድ ቤት ደግሞ ቶሎ አይሰጧችሁም። 3 ወር ሞልቷችሁ ምርመራ ምናምን እስክትመረመሩ ድረስ ስለሚባል ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው ልብስ 3 ቀን 4 ቀን ቅያድ ልብስ ይዘሽ መምጣት አለብሽ። ውስጥ የምትለብሺው ልብስ እንደ ፓንት፣ እንደ ሞዴስ፣ እንደ ሳሙና፣ እንደ ሻምፖ የሚያስፈልግሽን ነገር ይዘሽ መምጣት አለብሽ። ምክንያቱም ወር ደርሶሽ እስክትገዢ ድረስ ሰዎች ጥርስ መቦረሻ ሳቡና፣ ብሩሽ፣ የጥርስ ብሩሽ ይዘሽ እናም ደግሞ ዋነኛና ወሳኙ ነገር ቆንጆ ሬጌንዶ ለቤት የሚሆንሽን ጫማ ይዘሽ መምጣት አለብሽ። አዲስ ስትሆኚ ማለት ነው። ሬጌንዶ ይዘሽ መምጣት አለብሽ። ከሀገሬ ስትመጪ ቆንጆ የሆነ ጫማ ይዘሽ መምጣት አለብሽ ለራስሽ። ምክንያቱም ልክ እንደመጣሹ ሊሰጡሽም ይችላሉ። እኔ አሁን ሴትዮዋ አልሰጠችኝም። እኔ አላውቅም፣ የነገረኝ ሰው የለምና ልክ እንደመጣሁ አልሰጠችኝም። ካልሲም ይዘሽ መምጣት አለብሽ ለራስሽ ማለት ነው። እኔ ወር ምናምን ከሞላኝ በኋላ ነው ሄጄ ካልሲ ምናምን ጨማምሬ የገዛሁት። እንደውም እኔ ትናንሽ ነገር ነበር ይዤ የመጣሁት፣ ሳሙና ምናምን ነበር ይዤ የመጣሁት። ያው እስከ 1 ወር ድረስ እንደምንም ብዬ ተጠቀምኩኝ። ወር ሲሞላኝ ነው የገዛሁት። ሁለተኛ ስትመጪ ምግብ ይዘሽ ነይ። አዎ ምግብ ይዘሽ ነይ። አዲስ የምትመጡ ልጆች ምግብ ይዛችሁ ነው። እኔ በራሴ ብዙ ሰው እንደዚህ ነው ሊልሽ ይችላል። እነሱን ታቸው እኔ በራሴ ላይ የደረሰብኝ ስትመጪ ቢያንስ በሱ ይዘሽ ነይ። 3 ኪሎ 4 ኪሎ 2 ኪሎ እንደው ቤት ማዘጋጀት ባይመችሽ እንኳን ገዝተሽ ነይ። ስኳር አለ እዚህ እንደ ልብ ነው ስኳር አለ። በውሃ እየበጠበሽ ትጠቀሚያለሽ። ምክንያቱም የሴትዮዋን ምግብ ቶሎ አለምጂው። ዳቦ ቆሎ ቤት ማዘጋጀት ቢያቅትሽ ዳቦ ቆሎ 1 ኪሎ 2 ኪሎ ገዝተሽ ዳቦ ቆሎ ይዘሽ ነይ። እንትንም ብታመጪ ድርቆሽ ብታመጪ አሪፍ ነው። ድርቆሽ ብታመጪ ግን ምንድነው የነሱ ርቃ በድፍረት አንስተሽ ሰርተሽ ለመብላት ጊዜ ፈጅብሻል። 3 ወር 4 ወር እስኪሆንሽ ድረስ የነሱን እቃ ቲማቲምም፣ ሽንኩርትም፣ ዘይትም ወዘተ የመሳሰሉትን ነገር አንስተሽ በድፍረትሽ እንደ ቤትሽ ለመጠቀም ጊዜ በስብሻል እንጂ ድርቆሽን ብታመጪ አሪፍ ነው። ግን ቆሎም ይዘሽ ነይ። ዳቦ ቆሎና ቆሎ አንድ ነው፣ ግን ቆሎ ይዘሽ ነይ። ምክንያቱም አንቺ ከሀገሬ ስትመጪ ሙሉ ሜዲካል ተመርምረሽ ጤነኛ መሆንሽ ተረጋግጦ ከዛም አልፎ ደግሞ ቤቷ አስገብታሽ ሙሉ ምርመራ ሰጥታሽ ጤናማ መሆንሽን አረጋግጣ ቤቷ አስገብታሽ ድረስ አንቺም ደግሞ አገሬ ስትሄጂ እስከነ ሙሉ ጤናሽ መሄድ ስላለብሽ ምግብ መብላት አለብሽ። ምክንያቱም የዚህ ሀገር ስራ ምግብ ካልበለሽ በጣም ከባድ ነው። የዚህ ሀገር ስራ ምግብ ካልሰራሽ ካልበለሽ በጣም
ከባድ ነው እና ምግብ ይዛችሁ እዛ ምግብ አለ፣ ብዙ አይነት ምግብ ነው ያለው። ምግብ ምን ያደርግልሻል? ምግብ አታምጪ ምናምን ምናምን። አዎ ምግብ አለ እዚህ። የእሷን ምግብ አንቺ መጠቀም ያለብሽ፣ እሷ ሰርታ ስትሰጥሽ መጠቀም ያለብሽ ለመለማመድ እየቀመሽ በሶሽን እየበጠበሽ ዳቦ ቁሎሽን እየበላሽ እስከዛ ድረስ ትቆይና እስክትለምጂ ድረስ የእሷንም ምግብ ትለምጂዋለሽ። ግን እስከዛ ድረስ መጎዳት ስለሌለብሽ ምግብ ይዛችሁ ኑ። እኔ የደረሰብኝም ማለት ነው ምግብ ይዛችሁ ኑ እላለሁ። እና በመቀጠል ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ አዲስ ጀማሪ ነኝ አበረታቱኝ። ከዚህ በመቀጠል ይጠቅማችኋል ያልኩትን ወደ እናንተ ይዤ እመጣለሁ። አዲስ ጀማሪ ነኝ አበረታቱኝ።